አይዞህ ነይ እሺ መጀመሪያ ታደሰ ልጅ ነኝ አድራሻዬ አዲስ አበባ ነው ሳሪስ አቦ ፈርሶ ኦኬ ፈርሶ እንትን ብርጭቆ የታረከው ለማን ነው የሰጠሁት? ኧረ ኩባያ ስጡኝ። ትወድቃለህ። ያዳልጣል ይሄ ነገር። እሺ ጨርሼ ልስጥ። ፈርሶ እሺ ኧረ አሪፍ ነው፣ ጥሩ ነው። ፓውዛ ያበራል። ጥሩ ነው። እሺ አድራሻዬ ሳሪስ አቦ ልዩ ቦታዬ ዘንባባ ጠጅ ቤት ወይም ደግሞ የድሮ ዘንባባ ሆስፒታል የነበረው እዛ ጋር ነኝ። እኔ ወጌሻና ፀጉር አስተካካይ ነኝ። አሁን እዚህ ስታይ ጥሩዬ ነኝ። ሳሪስ ስትመጣ ፀጉር ሳስተካክል የተሰበረ ሰው ናዝሬት አድሬ ነው የመጣሁት እኔ። ወለምታ ስብራት እዚህ ሀገር መቼ መሰለኝ የመጣሁት 98 ነው የመጣሁት። በዛ ሰዓት ይሄ መንገድ አልነበረም። አንድ ሰውዬው ነው ይሄ እግሩ ወልቆ የተከሻው ወልቆ ነው የመጣሁት እዚህ ሀገር። በላይ አስፈው ነው የሚባለው የመጀመሪያ ማለት ነው። የባህል ሐኪም ነኝ። ማንም ያቀኛል። አዲስ አበባ በሙሉ ያቀኛል። እኔን የማቀኝ ሰው የለም። አሁን እርሶ ቤተሰብ ነው ያለው አይደለም? እኔ ሳሪስ ነኝ ብያለሁ። እዚህ በምን አጋጣሚ ዛሬ ነው ለአክሞ ነው የተሰበረው? የተሰበረው ሰውዬ? የሚገርም አጋጣሚ። ሌላ ቦታ እዚህ ቀበሌ ምክትል ሊቀመንበር ነበር። ኦኬ የት ነበሩ መጀመሪያ እርሶ? ከየት ነው? ሳሪስ አቦ። ይሄንን ነጭ አፈር ይታያል። ባዩ ገበሬ ማህበር ነው የሚባለው። ቢሾፍቱን አልፈን እስከዛ ድረስ ነው ሄጄ የሚሰራው። እኔ እስከ ናዝሬት ድረስ ነው የሚሄደው። ይሄ ያኛው ተራራ ጋራ ዴራ ነው የሚባለው። ያኛ መሀል ላይ ያለው ይሄ ባርዛፍ ችቢ ያለው እሱን አልፌ ድረስ ሁሉ ነው የሚሄደው። አዲስ አበባን በሙሉ ነው የማካለለው። ሳሪስ ስትመጣ ደግሞ እኔ ፀጉር ሳስተካክል ወጌሻ ስሰራ ነው የምትታይ። አሁን ይሄ የወጌሻው የባህል ሕክምናው ምን ላይ ነው ያለው? የባህል ሕክምናው ምን ላይ ደረሰ? ስራዬ እሱ ነው አይደል? ቢሮ አሉት ሳሪስ ላይ? መቼ ቦታ ትሰጣላችሁ እናንተ? እኛን በተለይ ሐኪሞች አይወዱንም። ዶክተሮች እኛን አይወዱም። እንደምንበልጣቸው ደግሞ እተማመናለሁ። እኔ ራሴ እኔ ሁሌ ፖሊስ ሆስፒታል የሚሰሩ ሐኪሞች አሉ። በመንግስት በደርግ ሰፈር ዘመን ቦታ እንትን ቁጠባ ቤቶች የተሰጣቸው ፖሊስ ሆስፒታል ጦር ኃይሎች አሉ። እስቲ 100 ሺህ ብር እናስይዝና አንድ አይነት የተሰበረ ሰው እኩል እንስራ የማቀድሞ እንደሚድን ብዬ ጠይቃለሁ። እምቢ አሉኝ። ንቃት አለ። እኔም ግን ተማሪ ነበር። ተምሬ ምንም አንድ 3 ወር እንደ ቲቺንግም ሆኜ ነበር። እኔ የተማርኩት የት ነው? ወደ ሰሜን ሆቴል ታውቃለህ? ሰሜን አውቀዋለሁ። እኔ የተማርኩት ቀለማወርቅ ኢትዮጵያ ትቅደም ነበር። እዛ ነው ያደግኩት እኔ። አሁን የባህል ሕክምና ኢትዮጵያ ውስጥ ተገፍቷል ብሎ ያስባሉ? እና ገፍቶ እኛ ቦታ አልተሰጠንም። እኔ የባህል መድኃኒት የምጥል በሽታ መድኃኒት አውቃለሁ።
እየሰጠው ነኝ ግን መንግስት አገኘ እኔ አቋለው ብል ተሰሚነት የለኝም ለምሳሌ ቡዳ መድኃኒት የሚባል አይደለም እሱ የሞተ ሰውን ማነሳው ለምን ዋሻለሁ ያሳየሁ እኔ መድኃኒቱን ተሸክማለሁ ለቅሜ መጣሁ እስኪ እንግዲህ እግዚአብሔር ነው ያመጣው እንግዲህ መድኃኒቱን ልናየው ነው ካሜራ ውስጥ እንዳንገባ ወደዚህ ነው ይኸውልህ አንተን ፈጣሪ ነው ያመጣ የሚገርም ከአዋሽ መልካሳ ነው ይሄ ከአዋሽ መልካሳ ማለት ታውቃለህ አዋሽ መልካሳ አዎ ወደ ሰላም ሄጃ ወደ ሱዳን መቀጣ ይሄን የባህል መድኃኒት ነው እኔ ከዛ ነው ይዤ መጣሁት ይኸውልህ ይሄ የቡዳ መድኃኒት ነው ምን አሁን ይሄ እንዴት ነው የሚሰጠው ይሄ መድኃኒት ይሄ ይወቀጣል በቅባት ይቀባል እሺ እሺ ሌላ ማለት 5 እጽዋት ነው አንድ ላይ የሚቀመመው ከዚህ ጋር 5 እጽዋት ነው የሚቀመመው በቅባት 3 ቀን ሳይነካ ማታ ትቀባለህ የሚጨሳል ከዚህ ጋር ተቀምሞ ተሰፍቶ አንገት ላይ መደረግ አለ ልጆች ሐኪም ምን ይላል መሰለኝ ሳምባ ምች መጥቶ ነው ይሄ ነው ላ እዚህ ጋር ስትነካ እንደዚህ አይነቱ ልባችሁ ይመታል ከመጠን በላይ ትኩሳት ሲፈልግ ይለቃል ተመልሶ ይይዛቸዋል እንትን ብርድ ሳምባውን መጥቶ ነው የሚሉት አድራሻውን ወስዳለሁ የበለጠ ደግሞ በዚህ በባህላዊ ሕክምና አንድ ቀን ቀጠሮ ይዘን እዛው አዲስ አበባ ላይ እናወራለን ምንም ችግር የለም ተማሪ ለምን መሰለህ እኔ ውሸት እንዳትለኝ እኔ ምን አደርጋለሁ መሰለህ ተሳብሮ ወይን እንትን ብሎ እኔ ጋር የመጣ ሰው ሲጠራጠረኝ እኔ እዚህ አልሰራህም እለዋለሁ ቦታል ሕክምና ሳይሆን በፀጉር ቤት ወግሽ እንትን ፍቃድ አለኝ ሲመጡ ፀጉር ቤት ሰራተኞች አሉኝ ወይን እኔ ሲቆርጥ ታገኛለህ የሰራተኞች እኔ ደግሞ ወይን ሳሽ ለምንድን ነው ይሄ መንግስት ለኛ ቦታ አልሰጠም የባህል መድኃኒት እንደ ቆሻሻ ነው የሚታየው ይኸውልህ እኔ አንድ ቻይና ተሰብሮ ይነሱ ሾፌር ይዞ መጣ አላርቴዶ ሊያስተካክሉ አልቻሉ አስተካከልኩ እኛ አገርን ብትሆን ኖሮ መንግስት ፈልጎ ቦታ ይሰጣል አለኝ በአስተርጓሚነት ነው እኔ ቻይናውን ቋንቋውን አልችልም ይቅርታ አድርግልኝና ለምንድን ነው አሁን እኔን የማቆይ ዶክተሮች አሉ አሁን እኔ ዲስክ ማስሻራተት አስተካክላለሁ ብል ታምነኛለህ ዘኔቸር ፈጣሪ ካልሰጠ መቼ ማይሆን አንገቴ በካራ ቢገነጠል አይቻልም አሁን እንግዲህ ሳሪስ መጣለው በሰፊው እናወራለን ይሄ ነገር እኔ አሁን ቆይቴ እንላለን ዱጉማ ቶሎሳ ታይንቱ ዱጉማ ቶሎሳ ከራከሚ ፓርቴ ይሄንን ማስቃችንን መንፈት አለብን እስኪ ስለዚህ ተራራ የተወሰነ ነገር እየነገርኩህ አሁን እየወጣን ነው ወደ ኤረር ነው ወደ ኤረር ነው እስኪ ስለ ኤረር የተወሰነ ነገር በለ አሁን እንግዲህ አሁን የቆምንበት ቦታ አለ ከዛ ጀምረን ኤረር መግባት ይጀምራል አሁን በጣም ደረቦ ይባላል ደረቦ ይባላል የገባን ነው ደረቦ ማለት ዛጋ ጭቃስ ነው የሚሆንበት እንደዚህ ነው ናት ወጥ የሚቀመጠው ለዛ ነው በወሬኛ ደረቦ ይባላል ደረቦ ማለት አንድ ሰው ከአንድ ቦታ ወደ አንድ ቦታ በተወሰነ ቀን በተወሰነ ጊዜ
ተቀምጦ የሚመለስ ነው እና እዛ ድረስ ነው። እሱም ካለፈ ደግሞ አደጀቦ የሚባል አለ። በጣም የሚመለክበት አደጀቦ የሚባል አለ። እሱን እንዳለፍን ደግሞ ጠንቆሌ የሚባል ሁለት ተራራዎች አንድ ተራራ ሆኖ ሁለቱ እንደዚህ ጎን ለጎን ብጭ ያሉ አሉ። እነሱ ጠንቆሌ ማለት መንትዮች ማለት ነው። ለመንገድ ተብሎ የሚገርም ነው። እንግዲህ ተመልካቾቻችን እንደምታይ ይሄ አማዞን አይደለም፣ ይሄ ባሌ ተራሮችም አይደለም፣ ይሄ ሰሜን ተራሮችም አይደለም። ይሄ የኛው ኤረር ነው። ከአዲስ አበባ በቅርብ ኪሎ ሜትር ርቀት ያለ በሸገር ሲቲ ውስጥ ያለ ሸገር ሲቲ ውስጥ ነው። በገላና ረብሳ ወረዳ በኮዬ ፈጬ ክፍለ ከተማ ውስጥ ነው አሁን እየተጓዝን ያለን። እንግዲህ ባለ ታሪካችን ስለ አካባቢው ታሪክ እየነገረን ነው። እንቀጥላለን። ይኸውልህ ይሄ ምን ይባላል? ይሄ ቦርቴ ይባላል። ኦኬ። ወይኔ ሚዳቆ ምንድን ነች? በአማርኛ ሚዳቆ ነች አይደል? ሚዳቆ አይደለም። ዋው የሚገርም ነው። ይታያችኋል ወይ? የሚገርም ነው። እነዚህ በጣም ፈሪዎችና በጣም ሰውን የሚሸሹ ናቸው። አዎ አየናት። ዋት የሚገርም ነው። ይቆማለች ካሜራዬ የሚገርም ነው። ቀስ በልና ቆማለች። ይሄ ሄደች በቃ። አሁንማ ደነበረ። በግ ከበረረ ነው የሚባለው። ይሄ ወክ ሀይክ እያደረግን ነው እንጂ እንዲያናገኛቸው የሚገርም በእግር እየሄድክ ነበር ይገኛሉ። አይመለሱም። አሁንማ ወክስ አይመለሱም። አሁንማ በቃ ወይ መመለስ የማይታሰብ ኧረ ሽፍታዊ ናቸው። የሚገርም ነው። እሺ ዳገቱን ጨርሰን ልክ እንግዲህ ወደ አናቱ ልንወጣ ትንሽ ነው የሚቀረን። አሁን አንድ ሁለት ዳገቶች አሉ ትንሽ አጠር ያሉት እንዳሁን አለ። በዚህ ጋር ብንሄድ አሁን ጠንቆሌ የተባለው ጋራ እዛ እንሄዳለን። ይሄ መንገድ ያስገደናል፣ ግን አሁን አልተሰራም። እዚህ ጋር ደግሞ መከላከያዎች እዚህ ነበሩ። የኦሮሚያ አፈ ጉባኤ ሲካሄድ ያለፈ ሳምንት እዚህ ነበር። እዚህ ደህንነት ለማስጠበቅ ግን እግዚአብሔር ይመስገን ምንም ነገር የለም። የሚገርም ጋራ የሚገርም ጠንቆሌ። ይሄ ካምፒንግ ሳይት ነው። ይሄ የምናየው ካምፒንግ ሳይት ነው። ካምፒንግ ሳይሆን መከላከያዎች የተቀመጡ አይደል? አዎ፣ ካምፕ ማድረግ እንችላለን። ካምፒንግ ሳይታችን እዚህ መሳሪያ የሚገርም ነው። እንግዲህ ባለ ታሪካችን የአካባቢውን ታሪክ እያጋረን ነው። ይሄ ዛፍ በኃይለ ሥላሴ ዘመን ከምዕራብ ሸዋ፣ ከምስራቅ ሸዋ፣ ከአርሲም እስኪ አንተ ንገራቸው። ከኔ የበለጠ እኮ ባንተ ያምራል። አሁን ይሄ ማይ ጋድ የሚገርም ነው። ገራሚ ነው። በጣም በጥንቃቄ ነው ለመሄድ እየሞከርኩ ያለሁት። ይሄ እንደምታዩት ይሄንን ተራራ ሉክ እጅግ በጣም የሚገርም ተፈጥሮ
ቪዲዮ ላይ ነው። ሲዳ ደበሌ ማለት ኦሮሞ ከወክ ኃይለሥላሴ ፈረስ ይቀማ ፈረስ ከዚህ ተሳፍሮ ፈረስ ይቀማ ሰው በጣም ታዋቂ ሰው ከእነሱ ውስጥ ሄሮ በልጅነቱ ሲጋራ ላይ ያወጣ ከፍታ ይበላል። ቶሎ አስገባው ከፍታ እየበላ ያለ መንዳት አይደለም። ከዛ አባትየው ማታ ከዛ ደግሞ ሽማግሌዎች አሉ የእሱ ጤኞች ማለት ነው። አባትየው አይ ማታ ሄሮ ትላለህ ያንተ ልጅ ሄሮ ወደ ሄረር ገባ አለ። ሄሮ ከምንለው ስም ከዛ ሄረር ኮርማ የሚባል ደግሞ እንዴት ሄረር ኮርማ ተባለ። ደግሞ አሁንም ነጉራራ ኦሮሞ የሚባሉት ከኦሮሞ ዝርያ አሉ። ከእነሱ ውስጥ አንድ ላም በእርጉዝ ትጠፋለች። በእርጉዝ ትጠፋና ይቺ ላም ላሚቷ አርጎች ሆነ ጠፋች፣ የለችም፣ ጠፋች። ከዛ ከዓመት በኋላ አንድ ወይፈን ወልዳ ጨፌቱ የሚባል በዚህ በድንጎል ወደ ታች እነዛ ተገኘች። ኧረ ከአንድ ዓመት በላይ ጠብቄ አልሰጥም ብሎ እምቢ ይላል። ማን ነው ያገኘው ሰው? ያገኘው ሰው ላሚቷ የተገኘች እሱ እምቢ ይላል። ከዛ አውጫጭኝ የሚባል አለ በኦሮሞ። ጨፌቱማ ደግሞ የኦሮሞ ሴራ የሚነበብበት ቦታ ነው። የሚቀመጡበት ከዛ ሽማግሌዎች እዛ ቁጭ ብለው ታው ይሄ ኮርማ የሄረር ነው፣ ከሄረር ነው የመጣ። ሄረር ደግሞ ከባድ ታሪክ ያለው ስለሆነ
ይሄ ከብት ተመላሽ ነው መስጠት አለብህ ብሎ ወሰኑበት። ከዛ አንድ ላም ጠፋች፣ 2 ከብት ይዞ ገባ። አንድ ላምና አንድ ቆማ የተወለደው ማለት ነው። የሬር በአንተ ስም አንተ ስም ሲጠራ ይሄ ከብት ይገባልንና ላም ተሰጥቻለሁ አረደበት። ከዛ ስለዚህ የሀገሬው አካባቢ ሰው ወይም እዚህ አካባቢ የሚኖሩ ሰው አመነበት። ከዛ ይለመናል። ዝናብ እንደዚህ እኛ ጋር ወጥተን ወደዚህ ዞር ብለን 3 ጊዜ እንላለን። 3 ጊዜ በቀን 3 ጊዜ እንላለን። በ3ኛው ቀን ወይ በ2ኛው ቀን ዝናብ ይዘንባል። ቦታው እጅግ በጣም ታላቅ ሚስጥራዊ ቦታ ነው። ምናልባት ከሚስጥራዊነቱ የሰው ልጅ ራሱ አልደረሰበትም። አዎ ምንነቱ እንግዲህ ይሄ አሁን በታሪክ እኔ በተለይ ከአያቴ ነው የአያት ልጅ በጣም ዊዝደሙ ከፍ ያለ ነው። እየበረታ ነው የሚመጣው። ከአሁን ወዲያ እየበረታ ነው የሚመጣው። እንግዲህ ምን እንደሚሆን እናያለን። ምን ሊገጥመኝ እንደሚችል እናያለን። ብዙ ሰው የተመላለሰበት ይመስላል። ምክንያቱም የእግር ኮቴ እያየሁ ነው። ሰዎች ያዩታል ማለት ነው። ብዙ ሰው ወደዚህ መጥተዋል። ጭር ብሏል። ምን ለመናገር አሁን ፈርቻለሁ። Oh my God. Oh my God. መጣችሁ እንዴ? ወይ እዚህ ነኝ። የሚገርም ነው እባክህ። ዋው ዋው! ተመለሱ፣ ተመልሻለሁ።
ሁለት አለ። እሺ ይሄኛው መንገድ ጸበሉ ጋር ነው። አቦ ጸበል ጋር ነው። አቦ ጸበል አቦ ጸበል። አውጭ 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 አውጭ። አይ አይናችን ላይ ያለው እንግዲህ ኤረርን ቁልቁለቱን እየተሰነባበት ነው። አዎ እንግዲህ አሪፍ ላይፍ ነው ያሳለፈው። ቆንጆ ጊዜ ነበር ያሳለፈው። እውነት ለመናገር ምን ትላለህ? እዚህ መጥተው የሚያዩ ሰዎች ምን መልእክት አለ? ምን ታስተላልፍላቸዋል? በጣም ነው የማከብራቸው፣ በጣም ነው የምወዳቸው። እውነት ለመናገር እኔ አይቲቪ ይህንን ሀሳቤ ውስጥ አስገብቶ የኤረር በጆሮ ብቻ ሰው እንትን ሳይሆን በአይናችን ማየት አለብን ብሎ ጊዜያቸውን ወደፊት ለመጎብኘት የሚመጡ ሌሎች ሰዎች አሁን ይህንን ፕሮግራም የሚያዩ ምናምን አንተ የምታስተላልፍላቸው መልዕክት ኤረር ላይ ያለው ነገር? አዎ ያልመጡት ሰዎች መጥተው እንደዚህ እንዲያዩና እንዲደሰቱበት መልዕክቴ ነው። የመጡት ሰዎች ደግሞ ለሌሎች ላላዩ እንዲያደርጉ እንዲያስተዋውቁ ለማለት ፈልጋለሁ። እዚህ ጋር ነበር ያለው አይደል? ታችን አለ እንኳን እዚህ ነበር ያሰብኩት። ፈራን። ጫካው እንግዲህ አይደለም ልንፈራው ይቅርና ልቀቁ ማይል የክረምቱ ይሆን። እኔ በአጋጣሚ አሁን በበጋ ለመጀመሪያ ጊዜ ስመጣ ነው። በክረምት ነው ይሄንን ቦታ የማውቀው። እኔ ክረምት እዚህ ውስጥ ይሄ እንዳለ ጥዳ የጤዛ እንትን ጠብ ይላል። በጣም የሚገርም ነው። በክረምት ያለው ቦታ እንግዲህ እንደምታዩት ደን ጫካ ውስጥ ነው እያለፍን ያለ ነው። ጥቅጥቅ ባለ ደን ውስጥ ሰንጥቀን እያለፍን እንገኛለን። እሱ ደግሞ ያደገበት ነው፣ ቦርቆ ያደገበት ቦታ ነው። እንደዚህ ቱሪስቶች ይመጣሉ አይደል? ወደዚህ የሀገር ውስጥም ፈረንጆችም ይመጣሉ። በብዛት የሚመጡ እነሱ እንግዲህ እሑድ የሚገርም ነው። ስለ ቦታው የሚነገርልን ታሪክ በሙሉ በጣም ገራሚ ነው። ቁመናል። እንግዲህ የሚወስዱት ነገር ይኖራል መሰለኝ። አዎ በተጠቀጠቀ ጫካ ውስጥ አሁን እዚህ ምን ቆመ ይመስለኛል። ወደ ታች ማዶ ላይ የሚታየው ተራራ ምንድን ነው? አባ ዳለቻ ይባላል። ሰውየው ነው። ማን? ሰውየው አባ ዳለቻ ይባላል። ለምን ተባለ? ሰውየው በዛ ላይ ደግሞ በግል አንድ እንትን አለ። እንትን ሰዎች ዳለቻ ኮርማ ነው እዛ ላይ ያለ
ዳለቻ ኮርማ። አዎ ከዛ ጋራውን ዳለቻ ተብሎ ተጠራ። ኦኬ ለምንድን ነው የሚያርደው ዳለቻ ኮርማ? ዳለቻ ኮርማ አስለመደ ከጥንት ከመሰረቱ ከጥንት። ኦኬ ያረዱ ያለ ይለማመኑበታል። ከጥንት የነበረ ባህል ነው አይደል? አሁን ኮየ ነው የገቡት እነዛ ዘራይ ዝርያቸው የዳለቻ ኮርማ። እነሱ አሁን ቀረ እዛ አልተረድም። እዚህ አሁን ልንደርስ አሁን እዚህ ታች አለ አደጀቦ የሚባል አሁን በቀደም እዚህ ጋር መንገድ ያልኩት እዛ አሁን እሱን ታሪክ ንገረኝ እስኪ እባክህ። አሁንም ይታረዳል። እሱ ይታረዳል። ምን ይባላል እስኪ ስለሱ ታሪክ? አደጀቦ ይባላል። እኛ ጋር አዲስ የተገቡት ይሄኛው አሁን ባለፈው የዶዘር እንትን ያለበት ቦታ ያልከኝ መጋላ ኮርማ ነው ያልከኝ? አይደለም አደጀቦ። እስኪ እሱን ታሪክ ንገረኝ። አደጀቦ የሚባል ይሄ ዶዘሩ ምናምን አደጀቦ የሚባለው አደ ማለት ግንባር ማለት ነው። አድ ግንባር ማለት ነው። ጀባ ማለት ደግሞ ጠንካራ ግንባር ጠንካራ ማለት ነው። አደጀቦ በጣም አደጀቦ ይባላል። እነሱም አሁን እዚህ ጋር እንትና ምን ማነው ጆቢራ ሉቤ የሚባል አለ። ጆቢራ ሉቤ የሚባል እነሱ መሬቱ የነሱ ነበር። ይሄ ከዚህ በታች ድሮ ያርሶ አደር ነበር። ሄት ሁሉ አለ እዚህ ታች እና የእሱ መሬት ነው። ያንን እንደ አብዳር ይጠቀማል። እሱም ኮርማ ያርድበት ነበር እና አደጀቦ ብሎ እነሱ ናቸው አብዳሩ ስሙን ያወጡት። ግንባር ጠንካራ ማለት ነው። ይሄ ጊዜ ግን ዶዘሩ እንትን መንገድ ላይ አስተካክል መጥቶ በዚህ ጋር ነበር መንገዱ። እዚህ ጫፍ ላይ ነው ያለው። በዚህ ነው የሚገባው። የትኛው? በዚህኛው መንገድ። ኦኬ ዶዘሩ ገብቶ በዚህኛው መንገድ ለማውጣት ሞክሮ ነበር። ከዛ ነው የሚመጣው። ከዛ ይሄንን አላወጣም። ይሄ መኪና መንገድ የተጀመረ ነገር አለ። ወጥቷል እንጂ ድሮ በኃይለ ሥላሴ ወጣ ነው። እሱን ጠርጎ ሊያወጣ ስል በቃ አልቻለም። ያኔ በሰው ከስር መጣበት። ከዛ ዶዘሩ እንትን አለ። ዶዘሩ ሊቆፍር ገብቶ መሬት ላይ እንደሰው ቀረ። ከዛ እንደገና ሰዎች ተጠርቶ እነዚህ ባለ አጋሮቹ ማለት ነው ጆቢራ ሉቤ ዘሮች እነሱ መጥቶ ተለማምነውለት ካጣራለት ሰውዬው ወዲያው ነው ሞተ። የዶዘር ሹፌሩ ቤትም አልደረሰም። በፒካፕ ይዞ ሄዶ ሞተ። አበራበት እንደዚህ እንደባለ ከባድ አብዳር ነው። መካረጃ ታስሮበት እዛ አካባቢ አድባሩ ከባድ ነው። እስኪ ስለዚህ ስለ አድባር የተወሰነ ነገር ምንድን ነው ይቻለው? ታጨሩ ተወደቀ ከመኪና ይገርማል። እኮ ባህላዊ እምነት በጣም ይናቃል እንጂ በጣም ከባድ እኮ ነው። በጣም ይገርም ነው። ያስፈልጋቸዋል ወይ አጋዥ ያስፈልጋል?